ዴላፕ አሁን ላይ ከማንቸስተር ዩናይትድ ከቼልሲ ከኒውካስትል ጋር ስሙ ይያያዛል። በተለይ ደግሞ ማንቸስተር ዩናይትድ በተለይ ከማቲያስ ኩኛ ዝውውር ቀጥሎ የሚነሳው ስሙ ከሊያም ዴላፕ ጋር ነው። ለማንኛውም ግን ዛሬ ደግሞ ዘ ቴሌግራፍ ይዞት በወጣው መረጃ መሰረት ለማንቸስተር ዩናይትድ ይሄ ነገር አመቺ አይደለም። ምናልባት ደጋፊዎች እንደው እንዲሰሙትም አይመረጥም። ኤኒዌይስ ግን ምን አዲስ ነገር አለ የሚለውን ከተመለከትን ከሊያም ዴላፕ ጋር ይሄ 12 ግብና 2 አሲስት ያለው የኢፕስዊቹ አጥቂ አሁን ላይ የኒውካስትል ኢላማ ሆኗል ነው እየተባለ የሚገኘው። ለማን ዩናይትድ ትልቅ ችግር ነው ያልኩትም በዚህ የተነሳ ነው። በተለይ ይሄ ተጫዋች ኢፕስዊች የሚወርድ ከሆነ እስከ 30 ሚሊዮን ፓውንድ ድረስ የሚገኝ ይሆናል በዛ ክፍያ። ከሰሞኑ እንግዲህ ዩናይትድ ከልጁ ጋር ስሙ ሲያያዝ ነበር፣ ግን ደግሞ በክረምት እሱን ለማስፈረም በቅርበት በመልማዮቻቸው ዘንድ እየተከታተሉት የሚገኙት ኒውካስትሎች በርትተውበታል ነው የሚባለው። ከዛሬ አልነበረም ፍላጎታቸው፣ እውነት ለመናገር ክትትሉ ከሲቲ አካዳሚ ጊዜ አስቀድሞ ጀምሮ ነው። በእርግጥ በደርቢ ካውንቲ ቤት ውስጥ ነው ይሄ ልጅ እንግዲህ በአካዳሚ ደረጃ መጫወትን የጀመረው። ከዛ ባለፈ እያለ ነው ትራንስፈር ተደርጎ ወደ ማንቸስተር ሲቲ የሄደው ማለት ነው። ግን ከዛ ጊዜ ጀምሮ ኒውካስትሎች ሲከታተሉት እንደነበረም ጭምር ነው እንግዲህ የሚነሳው። በተለይ ከ19 ዓመት በታች ቡድን ውስጥ ሲጫወት ነበረ ይሄ ተጫዋች ሊያም ዴላፕ። ልጁ በእርግጥ እንዳልኳችሁ የደርቢ ካውንቲ አካዳሚ ልጅ የነበረ ቢሆንም በኋላ ግን ደግሞ ወደ ማን ሲቲ ተዛውሮ መጫወት ችሎ ነበር ከ19 ዓመት በታች ቡድን ውስጥ። ያ ማለት የሩቅ ታሪክ አይደለም፣ የቅርብ ጊዜ ታሪክ ነው። ግን ከዛን ጊዜ ጀምሮ ነው እንግዲህ የኒውካስትልን ፍላጎት መሳብ የቻለው። ኢፕስዊች ከወረደ ታዲያ ዴላፕ በ30 ሚሊዮን ፓውንድ ሪሊዝ ክሎዝ ወደ ሌላኛው ክለብ ወይም ወደ ቀጣይ ክለቡ ሊዛወር ይችላል ነው የሚባለው። 12 ጎሎች አሉት እንግዲህ በፕሪሚየር ሊጉ ላይ በዘንድሮ የውድድር ዘመንም እጅግ በጣም አስደናቂ ጊዜ ነው እያሳለፈ የሚገኘው ከክለቡ አንጻር ካየ ነው። የ2 ዓመቱ ዴላፕ የማንቸስተር ዩናይትድ ኢላማ ሲሆን ከዚህ ቀደም እንግዲህ እንዳልኳችሁ ከቼልሲ ጋር ስሙ ተገናኝቶ ያውቃል። ነገር ግን ከኒውካስትል ጋር አሁን ስሙ በርትቷል ነው የሚባለው። ለማንኛውም ግን እሱም ቢሆን ምርጫው ወደ ሰሜን ምስራቅ ለመዘዋወር እንዳሰበም ነው እንዲሁ የሚነገር ያለው። በእርግጥ ልጁ ኦፊሻሊ ባይናገርም በተለይ ደግሞ የሻምፒዮንስ ሊግ ተሳትፎን ማረጋገጥ ይፈልጋል። ከዚህ ውስጥ ግን ኒውካስትል ዩናይትድ ወደ ሻምፒዮንስ ሊግ በቀጥታ የሚገባ ከሆነ የበለጠ ምርጫው ይሰምራል ማለት ነው። እርግጥ ነው ቼልሲም ቢሆን የሻምፒዮንስ ሊግ ተስፋ አለው፣ ግን ያም ሆነ ይህ የበለጠ ደግሞ ልጁ ወደ ኒውካስትል ዩናይትድ መሄድ ይፈልጋል እየተባለ ይገኛል። ዴላፕ እንግዲህ ከዋናው አጥቂ አሌክዛንደር አይዛክ ጋር በመሆን ለኒውካስትል የተለየ የማጥቃት አማራጭም እንደሚሆን ጭምር ነው እንግዲህ ዘ ቴሌግራፍ የሚያነሳው። እንዲሁም ዴላፕ ከፈረመ አንደኛው ለኤዲ ሃው ጥሩ አማራጭ ነው፣ ለሮቴሽን ይጠቅማቸዋል ነው እየተባለ የሚገኘው። ከዛ ባለፈ ግን አሌክዛንደር አይዛክን እንዲሁ ለመፎካከርም እንደ አማራጭ ደግሞ እሱን ለማሳረፍም እንዲሁ ይጠቅማል የተባለው። ኢሳቅና ዴላፕ አብረው እርስ በእርስ እንዲጫወቱ የሚችሉበትም እድል አለ ወይም ኤዲሃው ይሄንንም ነገር አስበውበታል የሚሉ መረጃዎችን በርከት ብለው ይሰማሉ። ለማንኛውም ግን በካሉም ዊልሰን ኮንትራት ላይም የሚወሰን ነው የሚሆነው ይሄ ዝውውር። እንደውም እኔ ከቀናት በፊት ሲወጡ ከነበረው መረጃዎች አንጻር ካየነው የካሉም ዊልሰን ቆይታ ላይ የበለጠ ይሄ ዝውውር የተመረኮዘ ነው እየተባለ የሚገኘው። ታዲያ በዘንድሮ የውድድር ዘመን ላይ ብዙም ብቃቱን ያላየነውና በጉዳት እንግዲህ በኒውካስትል ቤት የኒውካስትልን ማሊያ ብዙ ለብሶ ብዙ ተጫውቶ ብዙ ጎል አስቆጥሮ ያላወቀው በዚህ የውድድር ዘመን እያልኩኝ ነው ካሉም ዊልሰን ነው። ታዲያ ካሉም ዊልሰንን ኒውካስትል ዩናይትድ ከዚህ በኋላ ለረጅም ጊዜ ይዞት ይቆያል ማለት ዘበት ነው። ግን ዘ ቴሌግራፍ ደግሞ እንደሚያነሳው ከሆነ ምናልባት ይሄ ተጫዋች 5 ዓመት ኮንትራት በኒውካስትል ቤት የሚፈርም ከሆነ ዴላፕ ሊቆይ የሚችልበት እድል እንዳለም ጭምር ነው የሚያነሳው። ለማንኛውም ግን እኔ በዚህ ሐሳብ አልስማማም። ታዲያ የበለጠ ሊያም ዴላፕ ሊመጣ የሚችልበት ብሎ የሚያነሳው ዘ ቴሌግራፍ በዊልሰን ኮንትራት ላይ የሚወሰን ቢሆንም ግን ዴንማርካዊው ዊሊያም ኦሱላ የሚባል ደግሞ ተጫዋች አላቸው ከ21 ዓመት በታች የሆነ ማለት ነውና እሱ በቀጣይ በውሰት ተሰጥቶ እጣ ፈንታው ሊታይ የሚችልበት እድል አለ እና እሱ በውሰት ወደ ሌላ ክለብ የሚያመራ ከሆነ እንደ አማራጭ ዴላፕ ሊመጣ ይችላል ነው ሲሉ የሚያነሱት። ለማንኛውም ግን እኔ የዊልሰን ቆይታ ላይም ቢሆን ጥርጣሬ አለኝ። ከዚህ በኋላ እንደዚህ የተጎዳ 5 ዓመት ኮንትራት ይዞ ይቆያል ኒውካስትል? እኔ ሞኝነት ይመስለኛል። ኒውካስትል ያደርገዋል ብዬም አልጠብቅም። ግን እሱ ከቆየና 5 ዓመት የሚያራዝም ከሆነም ዴላፕ ይመጣል ነው የሚለው። እኔ አይመስለኝም። ሶስተኛ አማራጭ ለመሆን ነው ማለት ነው ዴላፕ ወደ ኒውካስትል የሚሄደው። እኔ ይሆናል ብዬ አልገምትም። እንደዛ ከሚሆን ይልቅ ደግሞ ወደ ቼልሲ አሊያም ወደ ማንቸስተር ዩናይትድ ቢሄድ ይመርጣል ብዬ ነው የማስበው። የሚሻለውም ያ ይመስለኛል፣ ሶስተኛ አማራጭ ሆኖ ወደ ኒውካስትል ቤት ከማምራት ማለት ነው። ግን ከባድ ነው። ኤኒዌይስ ግን እኔ ካሉም ዊልሰንም በኒውካስትል ቤት የመቆየቱ ነገር ያጠራጥረኛል። ለማንኛውም ግን
ሌላው ምንድነው ከኒውካስትል ዝውውር ጋር በእጅጉ የተገናኘው የሊል ተጫዋች የሆነው ካናዳዊው ኢንተርናሽናል ተጫዋች ጆናታን ዴቪድ ነው። ጆናታን ዴቪድ እንዲሁ ከኒውካስትል ጋር ብቻ አይደለም ከበርካታ ክለቦች ጋር ስሙ እንደሚያያዙና በቀጣይ ደግሞ እንደ ፍሪ ኤጀንት ወደ ሌላ ክለብ እንደማምራቱ እንግዲህ ኒውካስትል ሌላኛው አማራጩ ነው ተብሎ ይታሰባል። ግን ደግሞ ዘ ቴሌግራፍ ከምንጮች ያገኘሁት እንደሚለው መረጃ ከኒውካስትል ይልቅ ሌላ ክለቦች እሱን የማስፈረም አማራጭ አላቸው፣ ወይም እሱ የተሻለ ምርጫ ሊሆን የሚችለው ወደ ኒውካስትል ቤት ከማምራት ይልቅ ወደ ሌላ ክለብ ማምራትን ነው ሲል ነው እንግዲህ ስለ ጆናታን ዴቪድ የሚያነሳው። ለማንኛውም ግን ሊያም ዴላፕ አሁን ከዩናይትድም ባለፈ ከቼልሲም ባለፈ የበለጠ እንግዲህ ኒውካስትሎች እሱን እየፈለጉት እንዳሉ ነው እየተዘገበ የሚገኘው። ለማንኛውም ሊያም ዴላፕ ወዴት ያመራል የሚለውን አብረን የምንመለከተው ይሆናል። እናንተ ግን ፎሎ ማድረግ ቤተሰብ ነው። መልካም ጊዜ ይመቻችሁ። ይህን ዝውውር እስከ መጨረሻው ለመከታተል ቤተሰብ ሆነን እንድንቆይ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ ይመቻችሁ።